አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናል ተከታታዮች ህመም ያዘለ ፍቅር የሚለውን ክፍል 13ን እነሆ ዛሬ። ፍቃዱ አገኛት። እንዳያት ትወናውንና ማስመሰሉን ተያይዘው የአዞን ባውን ከየት እንዲመጣለት ባይታወቅም እያነባ ተንደርድሮ ሁሉንም እጆቹን እንደ አሞራ ክንፍ አየር ላይ እያሳፈፈ ሊያቅፋት ተዘጋጀ። እኔ ምስኪን የት ጠፍተሽብን? የፈለኩብሽ ቦታ የለም አይደለም ሊፈልጋት ጠፍታ ብትቀር ራሱ እሷን በመፈለግ የሚል ሀሳብ ከአባቷ የሚሸጉጥለት ገንዘብ በመቅረቱ በውስጡ እየተጸጸተ እንዲያትነካኝ ሊያቅፋት እያንከረፈፈውን እጁን ሰበሰበው። አንዳንዶች ወዳጅና አሳቢ ይመስላሉ። የሚገርመው ውስጣቸው በተቃራኒ ጥላቻና መጥፎ አሳቢ ናቸው። ጥላው ወደ ቤቷ ገባች። ነገር ግን ከጀርባዋ እየተከተለ አቶ ማለቱ ምላሱን ተንጠፈጠፈ። የልጃቸውን መጥፋት የተጨነቁ ቤተሰቦቿ የእልልታ ድምፅ ሲሰሙ ምን መጣ ብለው ብልብጥ ብለው ወጡ። ፍቃዱ ቀድሟት ፊት ቆሞ እሱ ያገኛት ይመስል ቀኝ እጁንና አይኖቹን ወደ ሰማይ ወሩሩ ያመሰግናል። እናቷ እየሮጡ ከቤታቸው ደረጃ ወርደው አቀፏት። ወዲያውኑ እያቀፏት የጎደለ የሰውነት አካል ይመስል ዙረው በአይናቸው መላ አካላቷን በስስት ቃኟት። እንባ እያላቸው እህቷም ቀጥላ እቅፋት በሀዘን እየተላቀሱ ለረጅም ሰዓት ሲሉ አባቷ ሁሉንም እየተቆጡ የልጃቸውንና የቤዛዊትን ጭንቅላት በስስት በሁለቱም እጃቸው ይዘው ግንባሯን በፍቅር እየሳሟት እንድትገባ እጇን ያዘው ተያይዘው በደስታ ወደ ቤታቸው ውስጥ ዘለቁ። ፍጹም ህመሙ እየባሰበት እየተሰቃየ ነው። ህመሙ ውስጥ ድረስ ዘልቆ ይሰማዋል። የእግሮቹ ደም አዘዋዋሪ ነርቮች የሚነጥ ከበሮ ይመስል በአእምሮ ሲሞቱ ይሰማዋል። ክፍለ ሀገር ላሉ ዘመዶቹ እንዲያሳውቁት መደወል ቢፈልግም ማስጨነቅ ስላልፈለገ ተወት። ቤዛዊት መታ አብራው ብትሆን ህመሙ የሚተወው እየመሰለው ነው። ነገር ግን ጠፋች ብለው የነገሩት ወሬ ከሰማ ጀምሮ የእንቅልፍ አይኑ እየዞረ ያደር። ከንጋቱ ጋር ጠዋት የነቃው ፍጹም ያለ ሰው ድጋፍ መንቀሳቀስ ካልቻለበት አልጋ ሆኖ በሩን አተኩሮ ውጭውን እያያል። የቤዛዊት መምጣትን ተስፋ አድርጎ እያላመነ ብትመጣ በሚል ተስፋ እየጠበቃት ነው። በሩ መግቢያው የምትገባ ሴት ስላየ በደስታ ተቁነጠነጠ። ቤዛዊት የመጣች ስለመሰለው ወደ ግንባሩ እጆቹን አዱ። ቆንጆ ለመምሰል አስቦ ፊቱን ጠራረገ። የበፊቱ ቁስል እየደረቀለት ቢሆንም ህመሙ ግን አሁንም ድረስ ስለሚሰማው እጆቹን በቀስታ ነበር ፊቱ ላይ የሚያንቀሳቅሳቸው። አይኖቹን ድጋሚ ወደ በሩ ሰደዳቸው። የጠበቃት ቤዛዊት አይደለችም። የሆስፒታሉ ነርስ መሆኗን ሲያረጋግጥ ተበሳጨ። ሆድ ባሰው። ብቸኝነቱ እና ዘመድ አዝማድ ብሎ አብሮነት በዚህ በህመሙ ሰዓት ከሞት አፋፍ ተመልሶ በቆየበት ጊዜ እንኳን ከጎኑ የኔ የሚለው ሰው ስለሌለው እያዘነ ማሰብ ጀመረ። ብሞትስ ኑሮ አይኖቹን ፈዘዝ አድርጎ ብዙ ሰዓት ተከዘና ተመልሶ በመትረፌ እንደ መጽናናት ሞቴን ለምን እመኛለሁ ሲል ራሱን ጠይቆ ማሰቡን አቆመ። ፍጹም የህመም ስሜቱ ሲቆም እየባሰበት ነው። ራሱን ከባድ ነገር እንዴት ተጨነቀ እየተሰማው ነው። ጭንቅላቱ ማንቀሳቀስ ራሱ እየከበደው ከወዲ ታች እግሩ መንጠልጠስ ሲጀምረው ህመሙ እየተሰማው ቦታ ለመያበስ በእጆቹ ለመዳበስ በቀስታ ጎንበስ ሲል የሆነ ሰው የመጣ ስለመሰለው ረጅሙ የተነፈስ አሁንም ቤዛዊት መስራው ዞረ። አይኖቹ የሚያዩት ነገር ግን ብዥ ያለበት ነው። ሁለት ቀጭን ጎማዎች ያሉት የሚገፋ ወንበር የሚመስል ነገር ታየው። አይኖች የምታመጣው ግን የገጪው ሚስት ነበረች። ቤዛዊ መጣች። ፍጹም አይኖች መግለጽ አይቃተው።
የመሽኮርመም ቃላትም አውጥቶ ተስፈልስሎ ወደ ትራሱ ዘለረ። ቤዛዊት ግምግም ውሃም አልጠጣም። ፍጹም ያለበትን ንገሩኝ ብላ ድርቅ ስላለች ነገሯት። ልቧ ጭንቅ እያላት የአናቷን ነጠላ ብቻ ከላይ ደራርባ በእማማ ስንቅነሽ የቆየ ቀሚስ የፍጹምን አይኑን አሳዩኝ እያለች ወደ ሆስፒታል ገሰገሰች። ፍጹም የሕክምና ሰዎች ተረባርበው ትንሽ ነፍሱ መለስ አለች። ህመሙን የሚቀንስ መድኃኒት ተሰጥቶት ከጠዋት በኋላ ከንትራሱ ጋር ድጋሜ ከጭንቅላቱን አገናኘው። እንደ ህመም ከባድ ወቅት የለም። በጤንነት ስንኖር ዋጋ ሰጥተን ባናስበውም ስንታመምና ስንሰቃይ ውስጥ ስንሆን ግን ሁሉ ነገር ተወስዶ ጤናችን ቢመለስ እንላለን። አብዛኞቻችን ለጤናችን አስበን አናውቅም። ጥንቃቄ የለንም። ምኞታችን ብር ላይ ያተኮረ ይሆናል። ይለፍ በስተመጨረሻ ጤና ጠፍቶ በስተመጨረሻም ጤና ጠፍቶ ስንሰቃይ በህመም እጅ ውስጥ ስንወድቅ ብራችንን በሙሉ ለጤናችን መልስ እናውለዋለን። እንደ ፍጹም በአደጋ ህመም ሊወድቅ ግን ምን ይደረጋል? ሳያስበው እና ሳይጠብቀው ለዚህ በቃ። የዚህ ሁሉ ጦስ ደግሞ የፍቃዱ ተንኮል በተጨማሪም የቤዛዊት ማገናዘብ አለመቻል ናቸው። እንቅልፍ መተኛት ባይፈልግም አልጋው ላይ ጋደም ብሎ አይኖቹን እንከራተታል። እግሬ ለወደፊቱ መራመድ ባይችልስ በዲን እግሮቹን ለማንቀሳቀስ እየሞከረ በፊት ልጅ እያለ ጓደኞቹ ጋር ሩጫ ሲወዳደሩ አንደኛ እንደሚወጣ አስታውሶ ፈገግ አለ። ወዲያውኑ ያለበት ህይወት ሲያስብ ግን እንባና ተስፋ መቁረጥ ስለሚያስቡት ላለማሰብ በብርድ ልብሱ ተንቀጠቅሎ ተኛ። ቤዛዊ ብቻዋን አትሄድም። ቤተሰቦቿ አልፈቀዱላትም ነበር። እህቷ አብራት ነበረች። የተኛችበትን አልጋም ስለምታውቀው ልታሳያት ተከታተለቻት። ከቦታው ደርሰው አልጋው አጠገብ ቆሙ። ተጠቅልሎ የተኛ አካል በብርድ ልብሱ ቅርጽ ሰርቶ ይታያል። የፍጹምን ለማየት የጓጓችው ቤዛዊት እንዲነሳ እግሩን በእጇ ነካ ነካ አረገችው። አልሰማላት። ፍጹም እህቷ የፍጹም እግሮች እንደማይሰሙ ብታውቅም ለመናገር ግን ክብዷት እህቷ የምታደርገውን በሀዘኔታ ታያለች። ፍጹም 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 የሚሉ ቃላቶች የእውነት እየሆኑ በቅዠት መልክ ስለሰሙት አቤት ለማለት አይኖቹን ከፍቶ ከብርድ ልብሱ ተገለጠ። ፊት ለፊቱ ቤዛዊት ቁማለች። የጠቆረች፣ የከሳች፣ የተጎዳች ትመስላለች። ለማመተብ የዘረጋውን እጁን አይኑን ባለማመን ጠራረቀበት። እሷ ፊት ላይ ለሰለስ ያለ ፈገግታ እየታየ ቀረበችው። ወደ ጉንጮቹ ከመጠጋቱ በፊት እህቷን አየት አርጋት ሳመችው። እህቷም ስለገባት እንዲያወሩ ጥላቸው ወደ ውጭ ወጣች። የደረቀና የተጠባበሰ የከንፈሩን አለያየት። እንዴት ነሽ ቤዚ? ደህና ነኝ። አንተስ አልተጎዳህም አይደል? በእጆቿ እየዳበሰች ምንም አልተጎዳሁም። ህመሙ ዋጥ አረገን። እሷ ስለመጣች ደስ አለው። ፊቱን አተኩሮ እያየ ፈገግታዋን እንደ ድሮዋ አልደብቅልህም አለው። ደህንነቷ አስደነገጠው። ጠፍታ ነበር የተባለውን አስታውሶ ልጠይቃት አልጠይቃት እያለ በውስጡ ማሰብ ጀመረ። በእሷ በኩል ፍጹም ታሞ አልጋ ላይ ስታየው ውስጧ እርብሽ ብሏል። ከትምህርት ቤት እንደተባረረ ወሬ ስለሰማች በእሷ ምክንያት መሆኑን ገብቷታል። የተገጨውም እኔን ለማዋራት ትምህርት ቤት ሲመጣ ነው እያለች ሁሉንም በራሳቸው ሀሳብ ሰምጠው ቆይተው ቀሚስሽ ደግሞ እንዴት ያምራል! ጨዋ ለመጀመሪያ አስቦ ለየት ስላለበት አለባበሷን የእማማ ስንቄ ነው። እንዴት ጥሩ ሰው መሰሉክ! የሆነ ቀን አብረን ሂደን አስተዋውቅሃለሁ። መራመድ እንደማትችል ትዝ ስላላት ማውራት እየከበደው መስማማት አንገቱን ነቀነቀ። ምግብ በልተሃል? ለምን ከአልጋ መውረድህ አትንቀመጥም? ፈጠን ያለ ጥያቄ ጠየቀችው። በልቻለሁ። ተስፋ መቁረጥ አነጋገር። ቤዛዊት መቀመጥ ብቻ ሳይሆን ተነስቶ ተቃቅፈው የሆዳቸውን እንዲያወሩ ከሚጨነቀው ሆስፒታል ፍጹምንም
ይዛው ብትወጣ ደስታዋ ነው። ነገር ግን ፍጹም መንቀሳቀስ የፈለገ አልመሰላትም። ተቀይመኸኛል እንዴ? መጥቼ ሳላልጠየቅኩህ ከንፈሯን እያመጠጠ እረ አልተቀየምኩሽም። እጆቹን ሰዶ እጇን የያዛት። እሺ ተነስ። አይኖቹን እሷ ላይ ተክሎ እግሮቹን ለማንቀሳቀስ መታገል ጀመረ። እየከበደው እልህ እየተናገ በእጆቹ ታግዞ ከአልጋው ጠርዝ ላይ በመከራ ተቀመጠ። ቤዛዊት ግራ ተጋብታ አየችው ነው ልታዘው እየሞከረች እንዲያትረዳው በእጆቹ ምልክት ስላሳያት ፈዛ በሐዘኔታ ታየዋለች። በደንብ አልተቻለውም በማለት እንባዋን ለመቆጣጠር እየታገለች ከጀርባዋ ያለውን ዊልቸር እየጠቆማት እሱን ጠጋ አረግልኝ አዘዛት። ላልመልቀስ እየታገሉች አስጠጋችለት። ከአልጋውም ወርዶ ዊልቸሩ ላይ ሊቀመጥ ሲል ግን የዊልቸሩ ጎማዎች ስለሚንቀሳቀሱ ለመቀመጥ ሲታገል ሚዛኑን ሳቶ ከመውደቅ ቤዛዊት በእጁ ደግፋ ተረፈችው። ተደናግጠው ተያይዙ ውያይ እንዲቀመጥ ጋበዘችው። በኋላ መሳቅ ጀመሩ። የቤዛዊት እህት መልሳ ወደ ፍጹምና ቤዛዊት ተጠጋች። ልብ አላሏትም። ሁለቱም የሞቀ ጨዋታ ላይ ናቸው። እስካሁን ይነግራታን ብላ ማሰብ እግርህን አሁን ለውጥ አለው። ወሬዎቻቸውን አቋርጠው ተመለከቷል። ወዲያቸው ጥሩ ነው ለውጥ አለው አላት እና ፈገግ አለ። ቤዛዊ ባትኖር መውደቁን እንዴት ነበር ያሳስተዋው። የቤዛዊት እህትም ፊት ላይ ፈገግታ ስታይ ሳቀች። ፈገግታዋ ከቤዛዊት ጋር ይመሳሰላል። ፍጹም ተገርሞ አያት በልቡ ቁጭ ቤዛዊት እያለ ቤዛዊት የእህቷን አሳሳቅ አልወደደችውም፣ ደስ አላላትም። ውስጧ ንዴት እየተቃጠለ ነው። ህመሟ መንስኤ ነው የሚፈልገው። በተለይ የፍጹምንም እህቷ እያየ መሳቆን ስታይ አንገላታለሁ ስትል በታመመው ህለናዋ እህቷ ላይ ዛተች። ውድ የቻናሌ ተከታታዮች ክፍል 13ን በዚህ አጨርሻለሁ። በክፍል 14 እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።